በስተመጨረሻ ልጅ እንዳለው ተረጋገጠ። ለምሩ እባክሽ ምሩዬ የኢሌኒ ልጅ የእኔ ልጅ ናት። ያን ጊዜ 18 ዓመት አችን ላይ ስለነበረ ነፍሰ ጡር የሆነችው ለ1 ዓመት ያህል ጠፍታ ከርማ ነበረ እና በሰዓቱ ልወልድ አያቴ ጋር ሂጄ ነው። ቤተሰቦቼ በፍጹም እዚህ አትወልጂም ድቃላ እያሉ ከሰደቡኝና ካዋረዱኝ በኋላ አያቴ ጋር ሂጄ ወልጄ አሳድጌ ነው የመጣሁት እና ብታምንም ባታምንም ልጁ ያንተ ነው ብላኛለች። ስለዚህ እባክሽን ምን እንደማደርግ አላውቅም ብሎ ለምሩ አማከራት። እኔ ምን አቅልሃለሁ ታዲያ? እስኪ ንገረኝ፣ የእውነት አንተ እሌኒን አምነህ ትዳራችንን ልትበትን ነው እንዴ ብላ ስትለው፣ ለምንድን ነው እንደዚህ የምትይው? እኔ ከመቼ ወዲህ ነው አንቺን ትቼ ወደ ሌላ ቦታ ሂጄ የማውቀው? ምሩ እባክሽ እንደዚህ አይነት ነገር ባታደርጊ ደስ ይለኛል እያለ ቢለምናትም እንኳ አይ በቃ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም። ምክንያቱም ኢሌን የምትባለው በጣም ውሸታምና ቀጣፊ ናት። ስለዚህ እባክህን እያለች ምሩ ብትለምነውም እንኳ ናሆሜ ግን አይ በአሁኑ እንኳ ትክክል እንደሆነች ኢሌኒ አምኛታለሁ ብሎ አረፈውም። ሜርሲሞይ እና ጓደኛው በስተመጨረሻ እንዳበቃላቸው ነገራቸው። ልክ ልኩን የሜርሲሞይ ጓደኛ ከነ ጆከር ጋር ታስሮ የነበረው ሰውዬ ትሰማኛለህ? እኔንና ጓደኛዬን ዘብጥያ እንዳወረርከን አንተንም በቅርቡ ዘውጥያ ካላወረርኩ እኔን አይደለሁም። ቆይ ግን አንተ የቀረብካቸው ሰዎች በሙሉ ለምንድን ነው እስር ቤት የሚገቡት? አንተ በነፃነት እየተንቀሳቀስክ፣ እኛ ግን በማናውቀው ነገር እስር ቤት እንበሰብሳለን። ስለዚህ ከዚህ በኋላ ፈርመህ እንደተነሳህ እወቀው እሺ። እያንዳንዱ ነገር አዋርድሃለሁ ብሎ በእርግጫና በጥፊ ልክ ልኩን አሳይቶት ሄደም። ኢሌኒ እባክሽ ምሩ አትጨክኒ። አንቺ እኮ ልጅን ማጣት አይተሽዋል። ደግሞን የሚዋሸሁት በሌላ ነገር ሳይሆን በምንም ነገር ሳይሆን በአንድ ነገር ብቻ ነው። ምክንያቱም ወንድ ልጅ ስለሚወድ ያኔም ከልጅነታችን ጀምሮ ወንድ ልጅ ስለሚወድ ለዛ ብዬ ነው እንጂ በፍጹም እየሸሸሁሽና እየዋሸሁሽ አይደለም። እና ልትረጅኝ ሞክሪ እያለች ብትላትም ቆይ እንዴት ነው ማምንሽ? አንድ ጊዜ ወንድ ልጅ ነው፣ አንድ ጊዜ ሴት ልጅ ናት እያልሽ እየቀበጣጠርሽ የኔ ህይወትና የኔን ቤት እንደዚህ ለመበጥበጥ ነው እንደ ቆርጠሽ የተነሳሽው ብላ ምሩዬ በጣም አለቀሰች። ጽናትና ኒና እኔ ምልሽ ኒና እስኪ ንገሪኝ የእውነት እኔ ተቀይሬያለሁ እንዴ ብላ ስትላት፣ ምን ነው እውነቱን ልንገርሽ ወይስ ደግሞ ውሸቱን? ምክንያቱም ውሸቱን ብነግርሽ ይሻላል እንጂ እውነቱን ከነገርኩሽ ወይ ትጮሂብኛለሽ አልያ ደግሞ ከዚህ ከቤት ታባርርኛለሽ ብላ አለቻት። አረ በፍጹም ኒና እኔ አንቺን መች ነው መጥፎ ነገር ተናግሬሽ ማውቀው? ይልቁንስ እውነቱን ንገሪኝ ብላ ስትል፣ እንግዲያስ አንቺ በጣም ተቀይረሻል። ምን እንደሆንሽ መቼ እንደሆነ እንደዚህ የተቀየርሽው በፍጹም አላውቅም፣ ግን ከሆነ ሰዓት በኋላ እንዴት ተቀየርሽና ሙሉ ዓለምን ግልብጥብጥ እንዳደረግሽው ገብቶሻል ጽናት። ማለቴ በትንሽ ነገር ትናደጃለሽ፣ በትንሽ ነገር ትቆጫለሽ። እኔማ መጀመሪያ ላይ የመሰለኝ እኮ አርግዘሽ መስሎ ነበረ፣ ግን ደግሞ በኋላ በባለፈው ሞዴስ ልትገዢ ሳይሽ እንዳላረገሽ ገባኝ። ከዛ ይች ልጅ መሆኗ ነው እያልኩኝ ለራሴም ጥያቄ ፈጠረብኝ። ቆይ ግን ጽናት ምን ሆነሽ ነው ብላ ስትል፣ እኔም አላውቅም። በእርግጥ ሰው እንዳላምን ያደረገኝ ያለፈው ታሪኬ ነው። ታዲያ ሁሉንም ሰው በአንድ መጨፍለቅ ጥሩ ነው? በክፉ ቀንሽ የደገፈሽን አብሮሽ አለቀሰውን አብሮሽ የተሰቃየውን ሰው የእውነት ማራቅ ተገቢ ነው ብለሽ ታስቢያለሽ? እሱማ ተገቢ አይደለም። ስለዚህ ተገቢ እንዳልሆነ እያወቅሽ ለምንድን ነው ሁሉንም በአንድ አይን የምትጨፈልቂው? ጽናት ለነገር እኮ ልክ ነሽ። ባለፈው ራሱ ኪያን በጣም አስከፍቼታለሁ። ደግሞ ምን አድርገሽ? እኔ እንጃ ብቻ የሆነ ድግስ ነበረ። እኔ በሰዓቱ የታየኝ ለኪራ እንደደገሱ ነበር። እናም አብረሽ አንቺም አለሽበት ምናምን ብዬ ብታይ በጣም ነው ያስቀየምኳት። ይኸውልሽ ጽናት፣ አሁን ኪያ እንኳ እዚህ ቤት ከመጣች በጣም አለፋት፣ በጣም ብዙ ጊዜ ሆናት። እሷ ደግሞ ማንም እንደሌላት ታውቂያለሽ። ብቸኝነትን ከኔ በላይ አንቺ ታውቂያለሽ፣ ምክንያቱም አንቺም አሳልፈሽዋል።
ስለዚህ እንደ ድሮዋ ንጹሐንና ያቺ የዋሃን ነገሮችን ቀለል አድርጋ የምትኖረዋን ጽናት ብትሆኝ አይሻልም? እስኪ ንገሪ። ትዳርም እኮ የሚያምረው ኪራም ራሱ በዛ ማንነትሽ ነው የሚወድሽና የሚያፈቅርሽ። የአሁኑ ማንነትሽ ምንም ሰላም እየሰጠው አይደለም። የቱንም ያህል ቢወድሽና ቢያፈቅርሽም ግን ወንድ ላይ አንድ ቀን ከሰለቸ ሰለቸ ነው ጽናት። ደግሞ አንቺም እሱን አተሽ እሱም አንቺን አቶ መኖር እንደማትችሉ በደንብ ነው የማውቀው። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኪራ በስተመጨረሻ ጽናትን ማንቁርቷን አንቆ ገላገላት። አንቺ አረመኔ ጨካኝ፣ እንዴት በእኔ ላይ ሌላ ወንድ ትደርቢያለሽ ብሎ ሁሉንም ነገር አቆ ስቃይዋን አበላት። ኧረ እባክህ ኪራ ምንም ነገር አልተፈጠረም ብላ ብትለውም ለካስ እንደዚህ ጸባይሽን የቀያየረውና አይዞሽ ያለው ጎረምሳሽ ነው አይደለም? እኔ ምን አጎደልኩብሽ? እስኪ ንገሪኝ። ጊዜ ስላልሰጠሁሽ ብቻ ነው እንጂ ሌላ ያጎደልኩብሽ ነገር አለ? ሴቶች ስትባሉ በጣም ከሃዲና አረመኔ ናችሁ እያለ በጣም አለቀሰም። በስተመጨረሻ ኪያ ጨለለች። ሄኖክን አፍቅራ በፍጹም አንድ ጊዜ በውኗ አንድ ጊዜ በህልሟ እየመጣ እያሰቃያት ትገኛለች። በስተመጨረሻ እቤት መጥቶ ስለሱ እያወራች አረ ኪያ አራበርሽ እያለ ሲላት፣ ለነገሩ ልክ ነህ፣ ለምንድን ነው የማላብደው? ምን ምክንያት አለኝ የማላብድበት ምክንያት? እያለች ብቻዋን ዝም ብላ ስትንቀሸቀሽ፣ ኧረ እባክሽ አሁንስ እኔንም እኮ አስፈራራሽኝ። ምን እንደተፈጠረ ልነግሪኝ ትችያለሽ? አይ እኔማ እሱን አፍቅሬ ከማብድ እናቴ ጋር ብሄድ ይሻለኛል። ዛሬ ራሱ ስራ የቀረሁት እኮ የእሱን ፊት ላለማየት ነው እያለች ዝም ብላ በህልም ዓለም ውስጥ የተቀመጠች ትንሽዬ አሻንጉሊት ሆናለች። ኪራ ሀናን እኔ ምልሽ የእውነት ባለፈው ያልሽው ነገር ለእህቴ ለኪያ ነው? አዎ፣ ግን ደግሞ ምንድን ነው? ምክንያቱም ሄኖክ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አይ እንደዛማ ሊሆን አይችልም። ምን ማለት ነው ደግሞ ይሄ? አልገባኝም ኪራ፣ በእነሱ ፍቅር መካከል እየገባህ ነው እንዴ? እየገባህ አይደለም ሀና፣ ግን አንቺ የማታውቂው በጣም ብዙ ነገር አለ። ሄኖክ ጭራሽ የሰውን ልጅ ወዶና አፍቅሮ አያውቅም። ኧረ እባክህ አንተ ነህ እንጂ ወደህና አፍቅረህ የምታውቀው። ትሰማኛለህ? ሁሉም ሰው ያለፈበት የራሱ ታሪክ ይኖረዋል። እናም ዝም ብለህ ባለፈ ታሪክ ላይ ግግም ባትል ጥሩ ነው። እህትህ እሱን በጣም ተወዷለች፣ በጣም ታፈቅረዋለች። ስለዚህ አብረህ ልትደግፍ ሲገባ እንዴት እንደዚህ አይነት ነገር ትናገራለህ? ኪራ አንተ እኮ የተማርክ ነህ ብላ አለችው። ለነገሩ ልክ ነሽ፣ ግን ብቻ ምንም ይሁንም እኔ ላናግረው ይገባል። ብታናግረውም ባታናግረውም ሄኖክ እንደሆነ እንደሚያፈቅራት የታወቀ ነው ብላ አለችው። ሄኖክና ኪራ በስተመጨረሻ የእውነት እህቴን ተወዳታለህ ታፈቅራታለህ ብሎ ሲለው ምን ማለት ነው? ምን ጥያቄ አለው? የእውነቴን ነው ምልህ። በእርግጥ ያሳለፍኩት ነገር እናም ደግሞ ከዛ አንጻር መቼም ቢሆን ሴት ልጅ እንደማልወድና እንደማላፈቅር ትገመግመኝ ይሆናል። ግን ደግሞ ኪራን እወዳታለሁ፣ አፈቅራታለሁ። እሷ ግን ልትረዳኝ አልቻለችም ብሎ ሲለው እውነት ለመናገር እንዲህ ነው ማለት በጣም ከባድ ነው። ማለቴ ልልህ አልችልም፣ ግን ደግሞ ኪያ የምትወድህና የምታፈቅርህ ከሆነ እኔ ከጎንህ ነው የምሆነው ሁል ጊዜም ብሎ አለ። የእውነትህን ነው? አዎ ታውቃለህ፣ የእውነትም የማትደግፈኝ መስሎኝ ነበር። አይ መደገፉንም እደግፋለሁ፣ ግን ደግሞ እህቴን እጎዳለሁ ብለህ ብትል የእውነቴን ነው ምልህ በጣም ነው የምንጣላው ብሎ አለው። አታስብ፣ እኔ ማንንም አላስቀይምም። ደግሞም በባለፈው ነገር ተጸጽቻለሁ እና ድጋሚ ሴት ልጅ ላለመጉዳት ለራሴ ቃል ገብቻለሁኝ። ምንም ቢሆን እናትም እህትም ሁሉም ነገር አለኝ ብሎ አለም። በጣም ጥሩ፣ እንደዛ ከሆነ ምንም የሚያሳስብ ነገር የለም ማለት ነው እየተባባሉ ኪራና ሄኖክ በስተመጨረሻ ተስማሙ። በሌላ በኩል የምሩ ስቃይና መከራ እንደቀጠለ ይገኛል። ምሩ ትዳሬና ቤቴ ሊፈርስብኝ ነው እያለች ከሀዊ ጋር ስታለቅስ
እባክሽ እንደዛ አትሁኚ፣ በፍጹም ያንቺ ትዳር አይፈርስም እያለች ለመነቻት። ውድ የትርሲት የሰንድቅ ሚዲያ ቤተሰቦቼ የዛሬው ጽናት ይህን ይመስል ነበር። በቀጣይ እስከምን